በማንኛውም ታሪክ ውስጥ በጣም አደገኛ ጠላትህ መሳሪያ ደግኖ የሚመጣው አይደለም ይባላል። ይልቁንም የምታምነውን የምታከብረውንና ቅዱስ አድርገህ የምትይዘውን እሴት በጸጥታ ወስዶም ተቃራኒውን በመስራት መልሶ በእጅ የሚሰጥ አካል ነው። ለሺህ ዓመታት ያክል የሰው ልጅ ታሪክ የተገነባው በአንድ ዋና መንፈሳዊ መሰረት ላይ ነበረ። አምላክ ሰውን ለማዳን በስጋ ተገለጠ በሚባለው ልጅ ልጅ ተወልጄ ላድን እመጣለሁ የሚለው ተስፋም ለዓለም የተሰጠበት። ነገር ግን ባለፉት ጥቂት አስርተ ዓመታት ውስጥ በሆሊውድና በምዕራባውያን የሚዲያ ስቱዲዮዎች ውስጥ አንድ እንግዳ ነገር መከሰት ተጀምሯል። Baby, please just Maybe I can come in. Threats from the nightmarish creatures that haunt their every move. As alliances shift and ተመሳሳይ ታሪኮች፣ ተመሳሳይ ቃላት፣ ተመሳሳይ መንፈሳዊ ሂደቶች በስክሪኖች ላይ መታየት ጀምረዋል። ቅዱሱ ነገር ደግሞ የፍርሃትና የጨለማ ምንጭ ለመሆን አዲስ መንገድን ይዟል። እነዚህ ቀላል የፊልም ስክሪፕቶች አይደሉም። ውስጣቸው እጅግ ከፍተኛ ሚስጥርና ሰዎችን ለማደንዘዝ ሆን ተብሎ ከስክሪን በስተጀርባ የተሸሸጉ እውነቶችን ይዘው ብቅ የሚሉ ናቸው። ይህንን ታሪክ በትክክል ለመረዳት አስቀድመን የነገሮቹን መነሻና መስመር ማየት አለብን። በክርስትና አስተምህሮና ታሪክ ውስጥ የሰው ልጅ ድህነት ወይም ደግሞ ሳልቬሽን የታሰረው በጥልቅ መንፈሳዊ ሚስጥራት ላይ ነው። አዳም በሰራው ኃጢአት ምክንያት የሰው ልጅ ከፈጣሪ ተለይቶ በነበረበት ወቅት የተሰጠው አንድ ትልቅ የተስፋ ቃል ነበረ፣ የመዳን ተስፋ። ይህ የመዳን ምስጢር በስነ መለኮት ወይም ቲዮሎጂ ውስጥ ኢንካርኔሽን ወይም ደግሞ ስጋን መልበስ ሊባል ይችላል። ፈጣሪ ሰውን ከወደቀበት ኃጢአትና የሞት ባርነት ለማውጣት በሰው ልጅ ተመስሎ ከድንግል ማርያም እንደ አዲስ ተወለደ። አምላክ ሰው ሆኖ ወደዚህ ዓለም የመጣው ለፍቅር፣ የሰው ልጆችን ከዘላለም ጥፋት ለማዳን፣ የሞትን ኃይል ለመደምሰስም ጭምር ነው። ከዚህ ጎን ለጎን ከልጅ ልጅ ተወልጄ ላድን እመጣለሁ የሚለው የትውልድ ቅብብሎሽ የረከሰውን የሚያነጻበት፣ የታሰረውን የሚፈታበት፣ የተስፋ ቃል ከትውልድ ወደ ትውልድ የሚሸጋገርበት ቅዱስ ሕግ ሆኖ ቀጥሏል። ይህ ለዘመናት የሰው ልጅ የሞራል የእምነትና የመንፈስ መሰረት አድርጎ ያቆመው ዋና ምሰሶ ነው። ነገር ግን ይህ ቅዱስና የመዳን መንገድ የሆነው ታሪክ ወደ ዘመናዊ የመዝናኛ ኢንዱስትሪ ላብራቶሪ ሲገባ ይዘቱ ሙሉ በሙሉ ተለውጦ ታገኙታላችሁ። አሁን ወደ ዋናው ጥያቄ እየተመለስን ነው። ሆሊውድ ይህንን ቅዱስ ሀሳብ ወስዶ ምን እያደረገበት ነው? በታዋቂው የፍሮም ቲቪ ሾው ወይም ደግሞ ሲሪየስ ውስጥ ተመልካቾች ከፍተኛ ድንጋጤ ውስጥ የከተተ አንድ ትልቅ ሁነት ተከስቷል። የዚህ ሲሪየስ ሙሉ ታሪክ የሚያጠነጥነው በአንድ ሚስጥራዊና የተረገመች ከተማ ላይ ነው። ወደዚች ከተማ የገቡ ሰዎች በሙሉ ከከተማዋ ወጥተው መሄድ አይችሉም። መንገዱ ሙሉ በሙሉ ወደ ተነሱበት ቦታ መልሶ ይወስዳቸዋል። ይበልጥ የሚያስፈራው ግን ፀሐይ ስትጠልቅ ነው። በጫካው ውስጥ በሰው አምሳያ የተሰሩ ነገር ግን በውስጣቸው አሰቃቂ ደምና ስጋ የበላቸው ርኩሳን ፍጡራት ወይም ሞንስተርስ ተብለው የሚጠሩት እየወጡ ነዋሪዎችን አሰቃይተው ይገድላሉ፣ ይመገባሉ። ነዋሪዎቹ እነዚህን ፍጥረታት መግደል አይቻልም ብለው ሲያስቡ በአንድ ሲዝን ላይ ግን ያልተጠበቀ ነገር ይከሰታል። ከእነዚህ ሞንስተሮች አንዱ መግደል ይሳካላቸውና ይገድሉታል። በከተማዋ ነዋሪዎች ዘንድ ትልቅ ተስፋና እፎይታ ይፈጠራል። ነገር ግን ዋናው የጨለማ ሚስጥር የሚገለጠው ከዚህ በኋላ ባሉት የተወሰኑ ምዕራፎች ነው። ሞቷል ብለው ያሰቡት ርኩሰት ኃይል ጨርሶ አልጠፋም ነበር። ይልቁንም በሰው አካል ውስጥ ገብቶም በዚያው ሰው አማካኝነት እንደ አዲስ ስጋ ለብሶ ተወለደ። ወልዳው የነበረችው አካል ሲገርማት፣ እርሱ ግን አዲስ ስጋ ለብሶ እንደገና ወደ ጨለማው ጫካ ተመልሶ ይገባል። አሁን ይህንን ትዕይንት ከመጽሐፍ ቅዱስ አስተምሮ ጎን ለጎን አስቀምጡትና ነገሮችን ለመመልከት ሞክሩ። በመጽሐፍ ቅዱስ አስተምሮ አምላክ ሰው ሆኖ ከድንግል ማርያም የተወለደው የሰውን ልጅ ከሞት ለማዳን፣ የሰይጣንን ስራ ለማፍረስና የተስፋን ሕይወት ለመስጠት ነበረ። በፍሮም ስክሪን ላይ ርኩሰቱ ኃይል በሰው ውስጥ ተወልዶ አዲስ ስጋ የሚለብሰው ለጥፋት የሰውን ልጅን ለማሰቃየትና እርጉም ሂደቱን ወይም ደግሞ ሳይክሉን ለማስቀጠል ጭምር ነው። ከልጅ ልጅ ተወልጄ ላድን እመጣለሁ የሚለው ቅዱስ ቃል ወይም ደግሞ የትውልድ የተስፋ ቃል በስክሪኖች ላይ እርግማን ይወልዳል ወደሚል ጨለማማ ምስል ይወስዷል። ይህ ታሪክ ማወቅ ብቻም በዚህ የፊልም ስክሪፕት ላይ ያለውን ነገሮች ለማጠንጠን ሳይሆን በሂደታቸው ውስጥ ምን እንደሚጠቀሙ ለማየትም ጭምር ነው። በስነ ልቦና ጥናት ውስጥ ወይም ሲስተማቲክ ዲሴንታይዜሽን ወይም ደግሞ ደረጃ በደረጃ ማደብዘዝ የሚባል ጽንሰ ሀሳብ አላቸው። አንድን አስደንጋጭ እርኩስ ወይም ደግሞ አሰቃቂ ነገር ለሰው ልጅ አእምሮ በተደጋጋሚ ካሳየነው አእምሮ ውስጥ ቀስ በቀስ ያንን ነገር እንደ መደበኛ ክስተት የመቀበል ሁኔቱ እየከፋ ወይም ደግሞ እየጨመረ ሊሄድ ይችላል። የምዕራባውያን የሚዲያ ላቦራቶሪ እያደረጉት ያሉት ከዚህ የተለየ ነገር አይደለም። የክርስትና አስተምሮ ቀጥታ መጥተው ስህተት ነው ብለው አይሞግቷችሁም ወይም ደግሞ አይነግሯችሁም። ይልቁንም በመዝናኛ ስም በከፍተኛ ባጀት በተሰሩ ሲሪየሶችና ፊልሞች አማካኝነት ቅዱሳን ሀሳቦችን ከርኩሳት ድርጊቶች ጋር አጣፍተው ያቀርቡልናል።
ቅዱስ ሥጋ መልበስ ከርኩስ መንፈስ መወለድ ጋር ሲደበላለቅብን፣ የመዳን ተስፋ ከዘላለም ፍርሃት ጋር ርግማን ጋር ሲያያዝብን፣ አእምሮ በስክሪን ላይ የሚያየውን እንደዚሁም ደግሞ በቤተ ክርስቲያን የሚሰማውን ትምህርት ማቀላቀል ይጀምራል። በውስጡም የእምነት መሰረት በህሊና ውስጥ ግራ መጋባት ይፈጥራል። ይህ ድንገት የሆነ የፊልም ስክሪፕት እንዳልሆነ ማወቅ ይኖርብናል። የትውልዱ መንፈሳዊ መከላከልን የማፍረስ የእምነት ድንበር የማላላትና የክርስትናን አስተምሮ በፖፕ ካልቸር ውስጥ የመበረዝ ስውር ስትራቴጂን የሚያዘ ነው። ተመልካቹም የቲቪ ሲሪየሱን እያየ ብዙ ሲያስብ ከበስተጀርባው ግን የእምነት መሰረቱ ሙሉ በሙሉ ሲሸረሸር በዛኑ መጠን ይመለከታል። ለጂኤምሲ ዶክ አዲስ የሆናችሁ ቤተሰቦች ካላችሁ ይህን ቻናል ሰብስክራይብ ብታደርጉ ተመሳሳይ ቪዲዮዎችን በየጊዜው ወደ እናንተ እንዲደርስ ያደርጋል። እንደዚሁም ይህ ቪዲዮ ለብዙዎች እንዲደርስ ላይክ ማድረጋችሁን አትርሱ።